በሰው ውስጥ የተሸሸገ አውሬ ወይንስ በአውሬ አካል ውስጥ ያለ የሰው ልጅ? ዓለም በሰው ልጆች ስትመራ ከእይታ ውጭ ግን ሌላ ምስጢራዊ ኃይል አለ። ዛሬ የምናየው ፊልም ውዶከር ይባላል። አንድ ወደ ፑማ የሚቀየር ብላቴና በሁለት ዓለማት መካከል ተመትሮ ቤተሰቡን ለማዳን የሚያደርገውን አስገራሚ ትግል እንመለከታለን። ከጥንታዊ ተራራዎች እስከ ዘመናዊ ክሊርዋተር ትምህርት ቤት ክህደትና ጀግንነት የተቀላቀሉበት ይህን ፊልም እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ ከሆኑና ፊልሙን ከወደዱት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪካችን የሚጀምረው ጸጥታ በነገሰባቸው ተራራማ ስፍራዎች ውስጥ ሲሆን እዚህ ቦታ ክራግ የተባለ አንድ ለየት ያለ ብላቴና ከቤተሰቦቹ ጋር ይኖራል። ክራግ እንደ ማንኛውም ተራ ልጅ አይደለም። እርሱ እንደፈለገ ወደ እንስሳነት የሚቀየር ሲሆን አብዛኛውን ጊዜውን በፑማ ወይም የተራራ አንበሳ ሆኖ ያሳልፋል። አልፎ አልፎ ወደ ሰው ልጅነት የሚቀየር ቢሆንም ቤተሰቦች ግን ይህንን ተግባሩን አይወዱትም። ምክንያቱም በሕይወታቸው ውስጥ ወደ ሰው ልጆች ፈጽሞ አትቅረብ የሚል አንድ ጥብቅ ሕግ አለና። ቤተሰቦቹ የሰው ልጆች አደገኛ መሆናቸውን ስለሚያምኑ ከዓይን ተሰውረው ይኖራሉ። ነገር ግን ክራግ እያደገ ሲመጣ የማወቅ ጉጉት እየበረታ በመሄዱ የሰው ልጆች መጨረሻቸው ምንድን ነው የሚለው ጥያቄ በአእምሮው ውስጥ ይመላለስ ጀመር። አንድ ቀን ክራግ የቤተሰቡን ሕግ በመጣስ ወደ ሰው ልጆች ዓለም ዘልቆ ገባ። ብዙም ሳይቆይ ደግ ልብ ያላቸው የሰው ልጆች ጥንዶች መንገድ ላይ አገኙትና የጠፋ ልጅ መስሏቸው ስለራሩለት በጉዲፈቻ ሊያሳድጉት ወሰኑ። በዚህም ምክንያት ክራግ አዲስ ቤተሰብ፣ ሞቅ ያለ ቤትና እህት ወንድሞች አገኘ። መጀመሪያ ላይ ሁሉም ነገር ሰላማዊ ይመስል ነበር። ሆኖም ግን አንድ ማለዳ ከቤተሰቦቹ ጋር ቁርስ እየተመገበ ሳለ በቴሌቪዥን የሚተላለፈው ዜና ሰላሙን አደፈረሰው። ዜናው በተለያዩ እንስሳት ላይ የሚሰነዘሩ ድንገተኛ ጥቃቶችንና እንግዳ የሆኑ አደጋዎችን የሚዘግብ በመሆኑ ክራግ ሁኔታው አንድ የሚያውቀው ነገር እንዳለ ሆኖ ተሰማው። በዚያው ዕለት ክራግ ወደ አዲሱ ትምህርት ቤት ለመሄድ ሲዘጋጅ አሳዳጊ አባቱንና ወንድሞቹን ተሰናብቶ ከአናና ከእህቱ ሜሎዲ ጋር ወደ መኪናው ገባ። ጉዞው እንደቀጠለ ክራግ አንድ የሚያስገርም ነገር አስተዋለ። ሁለት ጥቁር ቁራዎች መኪናውን ተከትለው በሰማይ ላይ ይበራሉ። ክራግም እነዚህ እንደኔ ቅርጽ ቀያሪዎች ሲሆኑ የሚል ጥርጣሬ አደረበት። ምሽት ላይ ቤተሰቡ በአንድ ሆቴል ለማረፍ ቢቆሙም በክራግ ውስጥ ያለው ስጋት ግን ሊረግብ አልቻለም። እኩለ ሌሊት ላይ በታላቅ ድምፅ የነቃው በመስኮት ቁልቁለት ሲመለከት ያየው ነገር አስደነገጠው። የተኩላ መንጋዎች በጨለማው መንገድ ላይ በከፍተኛ ፍጥነት ይሮጣሉ። በዚያው ቅጽበት ደግሞ በአቅራቢያው ያለ ሕንፃ መብራት በድንገት ጠፋ። ይህ ሁኔታ ተራ ቅጽበት ስላልሆነ የክራግ ልብ ይመታ ነበር። በማግስቱ ጠዋት ጉዟቸውን ቀጥለው ክሊርዋተር ወደ ተባለው ከፍተኛ ትምህርት ቤት ደረሱ። ክራግ ከመኪናው እንደወረደ በድንጋጤ ደረቀ። ምክንያቱም ሲከተሉት የነበሩ ቁራዎች አሁንም በተማሪ አምሳል ቆመው አገኛቸው። በዚህ ቅጽበት ክራግ ጥርጣሬውን እውነት መሆኑን አረጋገጠ። የትምህርት ቤቱ ርዕሰ መምህርት ሊዛ በፈገግታ ተቀብላ አናን ይህን ልጅ እንዴት አገኘሽው ስትል ጠየቀቻት። አናም ከዓመታት በፊት ማህበራዊ ሰራተኛ በነበረችበት ወቅት ክራግን በፍርሃት ሲንቀጠቀጥ አግኝታው እንደነበርና ቤተሰቦቹ እነማን እንደሆኑ ፈጽሞ እንደማይታወቅ ገለጸች። አና አክላም ክራግ በከተማ ውስጥ ሁልጊዜም የተለየ ስሜት ይሰማው እንደነበርና ለዚህ ትምህርት ቤት የተላከለት የግብዣ ደብዳቤ ከሰዎች ጋር ተስማምቶ እንዲኖር እንደሚረዳው ስለምታምን እንደመጣች ተናገረች። ሊዛም ክራግን ለብቻ ወስዳ በትምህርት ቤት ውስጥ ያለ ማንኛውም ሰው ቅርጽ ቀያሪ መሆኑንና ከእንግዲህ መደበቅ እንደሌለበት ስትነግረው ክራግ ለመጀመሪያ ጊዜ የባለቤትነት ስሜት ተሰማው። ሆኖም ግን በድንገት የትምህርት ቤቱ የማስጠንቀቂያ ደወል ተሰማ። አናና ሜሎዲ በተከለከለ ቦታ ሲንሸራሸሩ በማየቷ ሊዛ በንዴት ወደ ውጭ እንዲወጣ አዘዘች። ክራግ በትምህርት ቤቱ ኮሪደር ውስጥ ሲያልፍ ከጄፍሪ እና ከተኩላ መንጋዎች ጋር ተጋጨ። በመካከላቸውም ከፍተኛ ውጥረት ነገሰ። ነገር ግን ጄምስ የተባለው መምህር ጣልቃ በመግባት ግጭቱን አስቆመው። በትምህርት ቤቱ የምረቃ ስነ ስርዓት በተካሄደበት ወቅት ክራግን ተሰናብታው ሄደች። በዚያው ቅጽበት አንድሮ የተባለ ኃያል እና ባለሀብት ሰው ደረሰ። እርሱም የትምህርት ቤቱ ደጋፊ ነው።
ክራግ ከአንድሪው ጋር ሲወያይ ከተራራው የወጣው ከፑማነት የዘለለ የተሻለ ሕይወት ፍለጋ እንደሆነና እውነተኛ ማንነቱን ለማግኘት መሆኑን ነገረው። ክራግ ወደ ማደሪያ ክፍሉ ሲያመራ ሆር የተባለችና ወደ ሽኮኮ የምትቀየር ልጃገረድ መመሪያ እንድትሆኑ ተመደበች። በትምህርት ክፍለ ጊዜ መምህሩ ቅርጽ መቀየር የሚቻለው በትምህርት ጊዜ ብቻ እንደሆነና የሰው ልጅ ፈጽሞ ማየት እንደሌለበት አስጠነቀቁ። በዚያው ክፍል ውስጥ ብራንደን የተባለ ተማሪ ወደ ጎሽነት ቢቀየርም ራሱን መቆጣጠር አቅቶት ሁከት ፈጠረ። ክራግ መጀመሪያ ላይ ለመቀየር ቢፈራም በሊዛ እርዳታ የድሮ ትዝታዎችን በማስታወስ ወደ ፑማነት ተቀየረ። ሊዛም ክራግ ወደፊት በሰውና በእንስሳት ዓለም መካከል ድልድይ እንደሚሆን ነገረችው። ምሽት ላይ ክራግ ዶራን የተባለ ወደ ድመት የሚቀየር ጓደኛ አገኘ። እርሱም በሰው ቤት ውስጥ በሚኖሩበት ጊዜ የታሸገ ዓሳ በእጁ ሲከፈት በማግኘቱ ወደዚህ እንደመጣ አጫወተው። ክራግ ወደ እንስሳነት ከተቀየረ በኋላ ብዙዎች ቢያከብሩትም ጄፍሪ ግን ቅናት አደረበት። አንድ ቀን ጄፍሪ አንድን ትንሽ ፈረስ በሚመስል ተማሪ ሲያጠቃው ክራግ ጣልቃ ገብቶ አዳነው። ይህም በተኩላዎችና በክራግ መካከል ያለውን ጠብ አባባሰው። በውጊያ ክፍለ ጊዜ አንድሪው ለክራግ የፑማ ሽንት ያለበትን ከረጢት ሰጠው። ክራግም ሽታውን ሲያሸተው ወዲያውኑ ወደ ኃይለኛ ፑማነት ተቀይሮ ቦርዳን አሸነፈ። አንድሪውም በክራግ ብቃት ተደንቆ አማካሪው ለመሆን ወሰነ። ይህም ጄፍሪን ይበልጥ አበሳጨው። በመሆኑም ጄፍሪ ክራግን ለድብድብ ጋበዘው። ክራግ ጓደኞቹ ቢያስጠነቅቁትም ፈተናውን ተቀብሎ ወደ ተባለው ቦታ ሲሄድ ግን ወጥመዱን አገኘው። ጄፍሪ ከሙሉ መንጋው ሊያጠቃው ቢሞክርም ክራግ በጓደኞቹ በኦሊና በብራይደን እርዳታ ተኩላዎቹን አሸንፎ አባረራቸው። በማግስቱ አንድሪው ክራግን ለሽርሽር ይዞት ወጣና እውነተኛ አዳኝ እንዲሆን ማስተማር ጀመረ። ክራግም አንድ ሚዳቋን አድኖ በላ። ነገር ግን የትምህርት ቤቱ ርዕሰ መምህርት ሊዛ አንድሪው ለክራግ ልዩ ትኩረት መስጠቱ ስላልተመቻት በድጋሜ ጥፋት ከጠፋ እንደምታባረረው አስጠነቀቀችው። ክራግና ጓደኛሉ መምህራን ስለ እንስሳት ጥቃቶች ያወሩ ሰሙ። ክራግም አንድሪው በቅርበት ለተከሰቱት ጥቃቶች ተጠያቂው እሱ መሆኑን ሲያውቅ በጣም አዘነ። አንድሪው የሰው ልጆች ተፈጥሮን ስለሚያጠፉ ሊበቀላቸው እንደሚፈልግ ገለጸ። ክራግ የአንድሪውን እቅድ ባይደግፍም አንድሪው ግን የክራግን ቤተሰቦች ለማግኘት ቃል ገባለት። በሳምንቱ መጨረሻ ክራግ ከአና ጋር ሊገናኝ ሲል አንድሪው ወደ ማዕድን ቦታው ለሥራ ይዞት ሄደ። እዚያም ክራግ አሳዳጊ ቤተሰቦቹ በአቅራቢያው ድንኳን ጥለው እያደሩ መሆኑን ሲያውቅ በጣም ደነገጠ። በዚህም ጊዜ አንድሪው ሆን ብሎ የጫካው እንጨቶች በቤተሰቦቹ ላይ እንዲንከባለሉ አደረገ። ክራግ ቤተሰቦቹን ለማዳን በከፍተኛ ፍጥነት እየሮጠ እህቱን ሜሎዲን በመጨረሻ ሰከንድ አዳናት። አና በልጇ መትረፍ ብትደሰትም ሜሎዲን ያዳናት ፑማ መሆኑን ግን ግራ አጋብቷቸዋል። በመጨረሻም ክራግ በአንድሪው ላይ እጅግ ተቆጣ። አንድሪው ግን የክራግን እውነተኛ ቤተሰቦች በሌዊስተን ተራራ እንደሚገኙና ሚስጥሩን ከጠበቀ ብቻ እንደሚነግረው አስፈራራው። ክራግ በትምህርት ቤቱ እንደ ጀግና ቢታይም እውነተኛ ትግሉ ግን እውነተኛ ቤተሰቡን የማግኘት ጉዞ እንደሆነ ተረድቶ አዲስ ጉዞ ሊጀምር ሲል ፊልሙ በዚህ ይጠናቀቃል። ውድ ተመልካቾቻችን የዛሬው ውድ ወልከር የተባለ ፊልማችን ይህን ይመስል ነበር። ታሪኩ ከተመቻቹና ፊልሙን ከወደዱት ላይክ እና ሰብስክራይብ በማድረግ ቤተሰብ